ዛሬ ኦሮሚያ ክልል ምስራቅ ሸዋ ዞን ነው የምንገኝ። ያየናቸው ነገሮች በጣም አስገራሚ ናቸው። ስንዴ ያው እየታጨደ እንደገና ደግሞ ለበጋ ስንዴ እየተዘጋጀ ያለበትን ሁኔታ አይተናል። በጣም በርካታ ኮምባይነር ተሰማርቷል እና ፕሬዚደንቱ እንደነገሩን አጠቃላይ ኦሮሚያ ላይ ያለው አግሮ ኢኮሎጂ በጣም የተለያየ ስለሆነ አሁን ይሄ የስምጥ ሸለቆ አካባቢ ስንዴ ደርሷል። ይሄ እየታጨደ ደግሞ እንደገና የባሌ ይደርሳል ያርሲ እያለ በዚያው ኮምባይነሮች በዘመቻ እንደሚሰሩ ነው የነገሩን። ከዚያ በኋላ ደግሞ ሙዝና ፓፓያም አይተናል። እንግዲህ ከዚህ በፊት ይህ አካባቢ የምናውቀው በሴፍቲኔት የሚረዳ አካባቢ እንደነበረ ነው። በጣም ዝናብ አጠር ነው፣ ስምጥ ሸለቆ የሚያልፍበትም ስለሆነ በጣም ሙቀት አለው። ዝናብ አጠር የሆነ አካባቢ ነበር። ነገር ግን የከርሰ ምድር ውሃ አለ፣ አዋሽ የሚያልፍበት አለ። እነዚህን በመጠቀም ነው እነዚህ ልማቶች እየተሰሩ ያሉት እና ምን ያህል ከተረጅነት ወደ አምራችነት አርሶ አደራችን እየተቀየረ እንደሆነ ክቡር ጠቅላይ ሚኒስትር ትናንት በፓርላማ የተናገሩት ነገር ኢትዮጵያ ታላቅ ሀገር ናት፣ ብዙ ነገር የተሰጣት ሀገር ናት። በህዝብ ብዛቷም በአጠቃላይ ባላት የተፈጥሮ ጸጋም ማምረት የሚቻልበት አካባቢ ነው። እንዴት ወደ ልመና እንሄዳለን? እኛ ራሳችን መርዳት አለብን ያሉት ነው የምናይና ይሄ ሙዝ ክላስተር ከዚህ በፊት የዞን አስተዳዳሪ ሲነግሩን ሙዝ ከአርባ ምንጭ ድረስ ወደ እነዚህ አካባቢዎች ይመጣ እንደነበር ነው የነገሩን። ከዚህም ባለፈ ደግሞ ማምረት አርሶ አደሩ እንደዚህ አትክልትና ፍራፍሬ፣ ስንዴ ማምረት እየተለማመደ ሲመጣ ደግሞ የገበያ ሁኔታም ትልቅ ማነቆ እንደነበር፣ አሁን ግን የገበያ ሁኔታም ተፈቶ አርሶ አደሩ ከአዲስ አበባ በቅርብ ርቀት እንደመገኘቱ የትራንስፖርት ወጪ ካልሆነ በስተቀር ከአዲስ አበባ ብዙ ልዩነት የሌለው ዋጋ እዚሁ ምርቱን እንደሚሸጥ ነግረውናል። ይሄ እንግዲህ የኢትዮጵያን የማንሰራራት ዘመን የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ናቸው። እንግዲህ ግብርና ትልቁ ከመረጥናቸው አገር በቀል የኢኮኖሚ ሪፎርም ከመረጥናቸው ዘርፎች ውስጥ 5 ዘርፎች ውስጥ ግብርና አንዱ ነው። በግብርና የምንሰራው ስራ ደግሞ ለአምራች ኢንዱስትሪው ትልቅ ግብዓት የሚሆንበት ነው እና ይሄንን እያጠናከርን ስንሄድ ከተረጅነት የመውጣት እድላችን በቅርብ ጊዜ እንደሚረጋገጥ የሚያሳይ ነውና በጣም ትልቅ ነገር ነው ያየን። አግሮ ኢኮሎጂውም ተቀይሯል፣ ነፋሻማ ነው። ከዚህ በፊት በጣም ሙቀት የነበረበት አካባቢ ነው እና በጣም ደስ የሚል ነገር ነው ያየን።